ሰላም እንኳን ወደ ሚድዋይፋይ ዘዩቲዩብ ቻናል በሰላም መጣችሁ። ዛሬ የምናወራው ነገር ሁሉም እናቶች ወልደው ወደ ቤት ከመሄዳቸው በፊት ወይም ከሆስፒታል ከመውጣታችን በፊት ብዙ ስጋቶች ይኖራቸዋል እና እንደ ሚድዋይፍነቴ ሳትወጡ ምንድነው ማድረግ ያለባችሁ የሚለውን የተወሰኑ ነጥቦችን አነሳለሁኝ። አንደኛው ነገር ህፃኑ እንክብካቤ ይፈልጋል። ስፔሻሊ ደግሞ የኮርድ ኬር የምንለው የእትብት እንክብካቤ ማለት ነው። ያም እንዴት ነው? ህፃኑ እንደተወለደ በቀናቶች ውስጥ እትብቱ በራሱ ጊዜ ነው የሚወድቀው እና ከወደቀ በኋላ መምገል የለበትም፣ መድማት የለበትም፣ መቁሰል የለበትም። ኢቭን እነዚህ ነገሮች በሚከሰቱ ሰዓት ደግሞ እኛ ክሬም ምናምን የተለያዩ ነገሮችን መጠቀም የለብንም። በራሱ ጊዜ እንዲል ሂል እንዲያደርግ እድሉን መስጠት ነው። በጣም ቴክ ኬር ማድረግ ነው። እና ደግሞ የቆዳ ንጽህና የምንለው ነገር አለ። ኖርማሊ በጣም ድራይ ነው ቆዳቸው እና ቶሎ በምናጥባቸው ሰዓት ላይ ፈጠን ብለን እርጥበት አዝለው ሞይስቸራይዝ የሚያደርገውን ነገር መጠቀም ይኖርብናል። ሁለተኛው የምናየው ፖይንት ምንድነው? ይሄ ብሬስት ፊዲንግ የምንለው ነው። ብሬስት ፊድ በምናደርግ ሰዓት ላይ በደንብ ላሽ የማያደርግ ከሆነ የእናትየው ጡትና የልጁ አፍ በደንብ የማይገናኝ ከሆነ ይሄ የልጁን የእናትየዋን የጡት ጥቁሩ ፓርት ሙሉ በሙሉ ወደ አፉ ገብቶ የማይጠባ ከሆነ አንደኛ አየር ብቻ ነው የሚገባው። ሁለተኛ ነገር ደግሞ በቂ የሆነ ጡት ማግኘት አይችልም ልጁ። ያን ሰዓት መጥባት ፍላጎትም አይኖረውም። አየር ሲኖር ደግሞ ኮሊክ በጣም ያስቸግራቸዋል። ይሄ ቁርጠት የምንለው ነገር ልጆችን ያስቸግራቸዋል። ይሄንን ማወቅ አለባችሁ። ሶስተኛው የምናየው ምንድነው? ይሄ ህፃኑ ላይ ሊታዩ የሚችሉ አስቸኳይ አደገኛ ምልክቶች አሉ። ለምሳሌ ዳንጀር ሳይን የምንለው ምንድነው? ትኩሳት፣ ጡት አለመጥባት፣ መተንፈስ ክብደት ወይም ደግሞ ለመተንፈስ መቸገር የመሳሰሉት ነገሮች የሚያጋጥሙ ከሆነ ይሄ ሬድ ፍላግ ነው። ዝም ማለት አይኖርብንም። በአፋጣኝ ወደ ጤና ተቋም መሄድ ይጠበቅብናል። የመጨረሻው ፖይንት እንድናይ የምፈልገው የእናትየው ነው። ሞሮፍ እናትየው ከወለደች በኋላ በራሷ ላይ በአካሏ ላይ የምታስተውላቸው ብዙ አይነት ለውጦች ይኖራሉ እና እነዚህ ለውጦች አንደኛ በጣም መታገስ ይኖርብናል። አብረናት የምንሆን ሰዎች ሰደሊ ሆርሞኑ በአንድ ጊዜ ስለሚወርድ የተለያዩ ነገሮች ስለሚከሰቱ መታገስ ይኖርብናል። እንቅልፍን በደንብ እንድተኛ እረፍት እንድታደርግ ማድረግ አለብን ማለት ነው እና ሌላው የመጀመሪያውን የክትባት ቀጠሮ መርሳትም ደግሞ የለብንም። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቤተሰብም ሆናችሁ ለሌሎች እናቶች እንዲዳረስ ሼር በማድረግ ትብብራችሁን አሳዩን። ቴንኪዩ ፎር ዋችንግ